የኢትዮጵያ ብር ሰው ለሐጅና ዑምራ ሲሄድ ሳውዲ በኢትዮጵያ ብር እንደ ዶላር ይገዛ ይሸጥ ነበር። እንደ ዶላር የኢትዮጵያን ብር ብቻ ይዞ ቀይ ባህርን ተሻግሮ ሐጅ የሚሄዱ ሰዎች ዶላር የሚባል ጥያቄ ሳያነሱ ይገበያዩ ነበር። ጠይቁ አባቶቻችሁ። ይሄ ዛሬ አይቻልም። ስለዚህ ያኔ ይሻል ነበር ማለት ነው። በፈለጋችሁት መመዘኛ ብታዩ ኢትዮጵያ ዓለም ላይ ካሉ ሀገራት አንደኛ ነበረች ብዬ ባልመጻደቅም ክብር ከሚሰጣቸው ሀገራት ተርታ ነበረች። የመጨረሻ ማስረጃው የኢትዮጵያዊ ፓስፖርት የያዘ ሰው ብዙ ሳይለምን የፈለገበት ሀገር በአንድ ሰዓት ውስጥ ቪዛ ያገኝ ነበር። አሜሪካም ይሁን እንግሊዝም ይሁን ቪዛ ማግኘት ኢትዮጵያን ፓስፖርት ለያዘ ሰው ቀላል ነበር ድሮ። ዛሬስ ቀላል አይደለም።